የመኪና ፍሬን ሁለት እንደሚከፈል ያውቃሉ? አንደኛው ባለፈው ያሳያችሁ የእግር ፍሬን ሲሆን በዛሬው ደግሞ የእጅ ፍሬናችንን እናያለን። ተከታተሉ። ሰላም ሰላም፣ ሙሽ ነኝ። ይህ የኑን ማማር ዝግጅታችን ነው። ዛሬ ዕለት ደግሞ ስለ እጅ ፍሬናችን እንነጋገራለን። ከዛ በፊት ግን ባለፈው ሳምንት በእግር ፍሬን ሳወራ የፍሬን ዘይት መለወጥ አለበት ብዬ ተናግሬ ነበር። ብዙዎቻችሁ አስተያየት ሰጣችሁኛል፣ አመሰግናለሁ። አንዳንድ ጥያቄ መጣልኝ አለ። ለምሳሌ የፍሬን ዘይት እንዴት ይለወጣል የሚል ነው። እንግዲህ እሱን ሁለት አይነት ወይ ደግሞ የተለያየ ዘዴ ይኖረዋል። በሀገር ቤት ለምሳሌ ወይ ደግሞ በፊት ድሮ አንድ ሰው ከመኪናው ሲቀመጥና ፍሬን ፖምፕ አድርጎ ፍሬን ሲረጥ ከዛ ዘይቱን መለወጥና ዘይት እየጨመሩ ይለወጥ ነበር። አሁን ግን ሌላ ማሽን አለ። አሁን ለምሳሌ እዚህ የምጠቀምበት የዚህ አይነት ማሽን አለ። ይሄ በኤሌክትሪክ የሚሰራ ሲሆን በዚህ በኩል እዚህ ውስጥ የፍሬን ዘይት አለ። በዚህ በኩል አየሩን ያደረገ እዚህ ጋር ተገጥሞ ከኋላ ዘይቱ ማውጣት ያስፈልጋል። ይሄ እንግዲህ በአንድ ሰው ብቻ የሚደረግ ነው። የተለያየ መኪና የተለያየ ክዳን ስላለው እዚህ ጋር እንደምታዩት የተለያዩ የክዳን አይነቶች አሉ። በዛ መሰረት በመኪናው ሞዴል መለወጥ ይቻላል ማለት ነው። ይህንን ቃል እንግዲህ ስለ ፍሬን ዘይት አለዋወጥ ይሄን ይመስላል። በተረፈ ዛሬ የምንነጋገረው ወይ ደግሞ ማሳያችሁ ስለ እጅ ፍሬናችን ማለት ነው። እጅ ፍሬናችን ሁለት አይነት አለ። አንደኛው ማኑዋል የምንለው ወይ ደግሞ በእጅ ስንይዝ በሽቦ የሚሰራና ሁለተኛው ደግሞ በኤሌክትሪክ የሚሰራ ወይ ደግሞ ስንጫነው የሚለቅና ስንጫነው ወይ ደግሞ ስንስበው የሚይዝ ማለት ነው። እሱን አሳያቸዋለሁ። ተከተሉ። የእጅ ፍሬን የምንለው እንግዲህ እንዳልኳችሁ ሁለት አይነት አለ። ይሄኛው ማኑዋል እጅ ፍሬን የምንለው ነው። እንደምታዩት ስንይዘው ይሄ ወደ ላይ ይዛል እና ይቆማል፣ ስንለቀው ይለቃል ማለት ነው። ያ ማለት ይሄ በገመዶች ነው ወይ ደግሞ ዋየር የምንለው በዋየር ነው የሚሰራው። እሱን እግር ላይ ስናየው ደግሞ አንድ ታምቡር አለ። ታምቡሩ ውስጥ ፍሬን ሸራ የምንለው አለ ወይ ደግሞ የፍሬን ጫማ የምንለው አለ። እሱን ሲወጥር እግራቸው የኋላው እግር ይይዛል ማለት ነው። ይሄ እንግዲህ ሁለቱም የኋላ እግራና ቀኝ የኋላ እግሮች እኩል ይይዛሉ ማለት ነው። ያው እንግዲህ ቅድም እንዳሳያችሁ እዛ ጋር እጅ ፍሬኑን ስንይዘው በገመዶቹ ምክንያት እዚህ ጋር ታምቡር የምንለው አለ። በዚህ ውስጥ ወይ ደግሞ ትሮምል ይባላል። እዚህ ውስጥ የፍሬን ሸራዎች አሉ። እነሱ እንግዲህ እዛ እጅ ፍሬኑ ስንይዝ ከውስጥ ወጥሮ ይይዛል። ይሄኔ እንደዚህ ማሽከርከር አይቻልም፣ ቀጥታ ይይዛል ማለት ነው። ስለዚህ እሱን ውስጡን ደግሞ እዚህ ውስጥ ያለውን ትንሽ ወይ ተፈታለ በሱ ላይ ያሳያቸዋለሁኝ። ተከተሉ። ያው ቅድም ታሳያችሁ ያኛውን ታምቡሩን ስንፈታው እንደዚህ አይነት ሁለት የፍሬን ሸራዎች አሉ። እነሱ እንግዲህ ምንድነው ልክ የእጅ ፍሬን ስንይዝ ገመዱ እንዲህ ሲወጥረው ይሄኛው ሸራው ወደ ኋላ ይወጠራል። በዛን ጊዜ ውስጥ ያለው ታምቡሩን ይይዘዋል ማለት ነው። እዚህ ላይ ግን ሁለት ብረቶች አሉ፣ ሞላዎች አሉ። እዚህ ጋር ደግሞ የፍሬን ፖምፓ ነገር አለ፣ ሲሊንደር አለ። እንግዲህ እነዛ ሁሉ አንድ ላይ ሆነው የእጅ ፍሬናችን ይሰራ ማለት ነው። የፍሬን ፖምፓው የሚያገለግለው ግን ለእግር ፍሬን ሲሆን ከእግር ፍሬን ስንይዝ ደግሞ ፖምፓው ሲወጣ ፍሬኑ እንደዚህ ይዘልናል ማለት ነው። ይሄ እንግዲህ ማኑዋል ፍሬን የምንለው ነው፣ የእጅ ፍሬን የምንለው ነው። የኤሌክትሪክ የእጅ ፍሬን ደግሞ እንዴት እንደሚሰራ በትንሹ አሳያቸዋለሁ። ተከተሉ። ሁለተኛው ደግሞ በኤሌክትሪክ የሚሰራ ነው። ያው መኪናዎች አብዛኞቹ መኪና ውስጥ ያለው ፓርክ የሚለውን ወይ ደግሞ የእጅ ፍሬን የሚለውን ስንጫን በኤሌክትሪክ የሚሰራ ማለት ነው። ያ እንግዲህ ስንይዝ እጅ ፍሬኑን ስንጫነው በመኪና ውስጥ ያለውን የሆነ ድምፅ የሞተር ድምፅ እንሰማለን። ያ ማለት እንግዲህ ኤሌክትሪካል የሆነው የኤሌክትሪክ ሲስተም በዚህ ጋር መጥቶ እዚህ ጋር የራሱ የሆነ ሞተር አለው። በሁለቱ በግራም በቀኝም ያሉ እግሮቹ ላይ እንደዚያ ነው ሞተር አለው። ይሄ ሞተሩ ሲሰራ ማለት ነው። ይሄ ሞተሩ ሲሰራ እዚህ ጋር ያለውን ሸራውን ወይ ደግሞ ዲስኩን ይይዛል ማለት ነው። ወይ ደግሞ ፍሬን ሸራውን ያወጣና ዲስኩን እንዲይዝ ያደርጋል ማለት ነው። ይሄ እንግዲህ በኤሌክትሪክ የሚሰራ ነው ማለት ነው። የኤሌክትሪክ መኪና ሆነ ወይ ደግሞ ሌላ ማንኛውም መኪና እንደዚህ አይነት ሲስተም ሊኖረው ይችላል። ስለዚህ ይሄን ለመስራት ምናልባት አንዳንድ ጊዜ ለፍሬን ሸራውን ለመለወጥ ወይ ደግሞ የፍሬኑን ለመስራት አንዳንድ ጊዜ ዳያግኖስ ማሽን ሊያስፈልግ ይችላል። ምክንያቱም ሲስተሙ ማወቅ አለበት። የሞተሩ ደግሞ ፒስተኑ ወደ ኋላ እንዲስብ እንዲወጣ ወደ ውስጥ እንዲገባ በዛ በማሽኑ ማዘዝ ያስፈልጋል። ካልሆነ ደግሞ ወደፊት ሌላ ጊዜ ሌላ ሲስተም አለው ወይ ደግሞ በሁለት ገመዶች ብቻ ወደ ኋላ ወደፊት የምንመልስበት ዘዴ አለ። እሱን ወደፊት አሳያቸዋለሁኝ። ለአሁኑ ግን የእጅ ፍሬናችን ይህን ይመስላል። ስለምትከታተሉኝ አመሰግናለሁ። ጥያቄ ካላችሁ ወይ ደግሞ አስተያየት ካላችሁ ለመቀበል ዝግጁ ነኝ። ኑ እንማማር እያለሁኝ አሁንም እንማማር። አመሰግናለሁ። መልካም ጊዜ